ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ወዳሴ ላንተ እናቀርባለን። የተከበሩ አባታችን መላከ ኃይል ለምለሞ፣ ክቡር ሊቀ ሊቃውንት ቆሞስ አባ ማርቆስ፣ ክቡር መላከ ስብሐት ነብየ ልዑል መላከ ሰላም ነብየ ልዑል ጌጡ፣ ክቡር መላከ ስብሐት ጌትነት፣ ክቡር ሊቀ ማእምራን ስነ ፀሐይ፣ ክቡር መላከ ብርሃን መዘምር፣ ክቡር መምህር ኃይሉ፣ ክቡር ሊቀ ብርሃን ተክለ ብርሃን፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለእናታችን ለቅድስተ ቅዱሳን ለድንግል ማርያም የቃል ኪዳኗ መታሰቢያ በዓል በሰላም አድርሶናልና ለዚህ ዕለት ለዚህ ሰዓት ያደረሰን ልዑል እግዚአብሔርን አስቀድመን በእልልታ እናመሰግነዋለን። ክብር ምስጋና ለስሙ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የመጽሐፍ ቅዱስ መነሻ ጥቅስ ነቢየ እግዚአብሔር ዳዊት በመዝሙር 44 በቅንፍ 45 ቁጥር 9 ላይ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ወትቀውም ንግሥት በየማንከ ንግሥቲቱ በቀኝ ትቆማለች ባለው ኃይለ ቃል መነሻነት የቅድስተ ቅዱሳን የድንግል ማርያምን ቃል ኪዳኗን እንማራለን። እጅግ በርካታ ምስጢራት አሉ። እግዚአብሔር አምላካችን ምስጢሩን ጥበቡን ማስተዋሉ እንዲገልጥልን ቅዱስ ፈቃድ ይሆንልን። እስቲ ንግሥቲቱ በሉ እስቲ በቀኝ ትቆማለች። ይህን ኃይለ ቃል የተናገረው ነቢየ እግዚአብሔር ዳዊት ነው። አስቀድሞ ምን አለ? አዋልደ ንግሥት ለክብርከ የእቴጌይቱ ልጆች የንግሥቲቱ ልጆች ለጌትነት ናቸው ለክብር ናቸው በማለት ድንግል ማርያምን ንግሥት አድርጎ ይጠቅሳል። እመቤታችን ንግሥት ናት። ንግሥትነቷ ግን ለእኔና ለእናንተ ብቻ ሳይሆን ለቅዱሳን መላእክት ጭምር እመቤታቸው ናት። ንግሥቲቱ በቀኝ ትቆማለች ይላል። የዚህ ዓለም ንግሥታት በእውነት እናያቸዋለን፣ ኃላፊያት ናቸው። በእውነት የምድራውያን ነገሥታትም ባለቤቶች ወይም እናቶች ናቸው። እሷ ግን የሰማይና የምድር ንጉሥ እናት ናትና ንግሥቲቱ በቀኝ ትቆማለች ይላል። ቀኝ ምንድን ነው? ኃይል ነው። ቀኝ ፈጣን ነው። ቀኝ ኃያል ነው። የእመቤታችን ምልጃ የፈጠነ ቀኝ ብርቱ እንደሆነ ምልጃዋ የበረታ ቀኝ ኃይልን እንደሚያደርግ ምልጃዋ ግዳጅን የሚፈጽም ነውና ወርቀ ዘቦ ግምጃ ማለትም ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡናን ደራርባ ንግሥት እመቤታችን ከልጇ ቀኝ ቆማ ለእኔና ለእናንተ እንደምትማልድ ዳዊት ተናገረ። ነገር ግን ከዛ አስቀድሞ በራሱ በእግዚአብሔር ቃል የቅድስት ድንግል ማርያም ምልጃ እንደተገለጠ ሊቃውንት አባቶቻችን ያስተምራሉ። በኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር አምላክ አዳምን ከምድር አፈር ካበጀው በኋላ እንስሳትን አራዊትን አምጥቶለት ስም ይሰይማቸው ጀመረ። ሁሉም ሁለት ጥንድ ወንድና ሴት እየሆኑ ይወጣሉ ይወርዳሉ። አዳም ግን ብቻውን ነው። ብቸኝነት ተሰማው። ያን ጊዜ ሥላሴ ምን አሉ? ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳትን እንፍጠርለት አሉ። ምን እንፍጠርለት? ረዳት እንፍጠርለት ብለው ሔዋንን ከጎኑ ፈጥረውለታል። ታዲያ ሊቃውንት አባቶቻችን ሔዋን እንዴት ረዳት ልትባል ትችላለች? በእውነት ሔዋን አዳምን ረዳችሁ እንዳንል ምኑን ረዳችሁ? አካለ ከይሲን ማደሪያ ልሳነ ከይሲ መናገሪያ ላደረገው ለዲያብሎስ ቃል በመገዛት የተከለከለውን የዛፍን ፍሬ በልታ ለባሏ በማብላት ለስህተቱ ለመውደቁ ምክንያት ሆናለች። ታዲያ በሔዋን አብራክ ውስጥ የምትገኝ ማን ነበረች? ዳግሚት ሔዋን፣ አዲሲቱ ሔዋን የምትባል ደቂቀ አዳምን በምልጃዋ በቃል ኪዳኗ የምትረዳ እሷ ማን ነበረች? በአንድ ላይ ማን ነበረች? ድንግል ማርያምን ሲያዩ ሥላሴ አዳምን የምትረዳ ባልንጀራ እንፍጠርለት በማለት ምልጃዋ ቃል ኪዳኗ ለደቂቀ አዳም ኃይል እንደሆነ ብርታት እንደሆነ ጽን እንደሆነ ሥላሴ ገልጠዋል። ደስ ይበላችሁ ምእመናን። ለዚህ ነው ሊቁ ምን አለ? ረዳይተ ትሰመይ ቅድስት ድንግል ለአዳም ወለደቂቆ። ረዳትስ ረዳት ግን አዳምን ከልጆቹ ጋር በቃል ኪዳኗ የምትረዳው ማናት? ድንግል ናት። ሔዋንስ ይረዳቶ ሔዋንስ አልረዳችሁም፣ አላዳይማ ሳተቶ አሳሳተችው እንጂ ወበሰባቱ ዓመት
እምገነተ ተድላ ወጻቶ ከ7 ዓመት የገነት ተላ ደስታ አስወጣችሁ። ማርያም ሰረዳ የተኮነቶ በደመ ወልዳ ዘተሳየጠቶ ወውስተ ገነት አባቶ ስጋውን ቆርሶ ደሙን አፍሶ በከበረ ደሙ ፈሳሽነት አዳምን ከልጅ ልጁ ጋራ ወደ ገነት የመለሰው ሕይወት ክርስቶስን በመውለዷ የአዳም ልጆች በመላ ረዳት ሆና ዳግሚት ሔዋን ድንግል ማርያም ተገለጠች። ክብር ይግባት እናታችን። ሔዋን እናታችን ረዳታችን አይደለችም። አኮ ዘኮነቶ ረድኤተ ይላል አባ ጊዮርጊስ ዘጋስጫ። ረዳት አይደለችም። አላ ኮነቶ ቀታሊተ፣ እንደውም ገዳይ ናት። ድንግል ማርያም ግን ሕይወት ክርስቶስ ብርሃን ክርስቶስን በመውለዷ እኔና እናንተን ምን አደረገችን? ተራዳችን፣ ረዳት ሆና ተሰጥታለች። ስለዚህ ሥላሴ ምን አሉ? ሰው ብቻውን ይሆን ዘንድ መልካም አይደለም፣ ምን እንፍጠርለት? ረዳት እንፍጠርለት በማለት ለጊዜው ሔዋንን፣ ፍጻሜው ግን ዳግሚት ሔዋን ድንግል ማርያም ለእኛ ተሰጥታናለች። አዳምና ሔዋን ዕፀ በለስን ከበሉ በኋላ አንድ እርግማን እባቡ ተረገመ። ያ እርግማን ለሰው ልጆች ተስፋ፣ ለሰው ልጆች ደስታ አዳም የተጽናናበት ነበረ። እባቡን እግዚአብሔር ምን አለው? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ይላል። በማንና በማን? አሁን እዛ ያለችው ሴት ማን ናት? ሔዋን ናት። ግን ሔዋን ዲያብሎስን ተከራክራ ድል የምትነሳ ሆና አይደለም። በሔዋን አብራክ ውስጥ ያለች ማን ነበረች? ድንግል ማርያም ነበረች። በአንተና በድንግል ማርያም መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ አለ። አዳም በድሏል፣ ሔዋን በድላለች። ዘሮቻቸው ሳይል ሴቷን ብቻ ለይቶ በዘሯ አለ። አዳምን በዘሯ አላለም። ምክንያቱም ጌታ አዳምንና ሔዋንን የሚያድናቸው ቅድመ ዓለም ከአብ ያለ እናት እንደተወለደ ድህረ ዓለም ከቅድስት ድንግል ማርያም ያለ አባት ስለሚወለድ እሷን ብቻ ለይቶ በዘሯ መካከል ጠላትነትን አደርጋለሁ፣ አንተም ሰኮናውን ንደፍ እሱም ራስን ይቀጠቅጣል በማለት እባቡ ዲያብሎስ የጌታ ሰኮና ተአምራቱን ሰኮና ትምህርቱን ለማሰነካከል ሲሮጥ ከድንግል ማርያም የተወለደው አካላዊ ቃል ደግሞ እባቡን ቀጥቅጦ ስለሚጥለው አዳም አባታችን እባብ ሲረገም ይህን ድምፅ ሲሰማ ተጽናና። ደስ ይበላችሁ። የመጀመሪያ የአዳም የመጽናኛ ቃል ይህ ነው። ለዚህ ነው ኪዳነ አምላክ ማርያም ወተስፋ መድኃኒት ዘአርብ ተናዘዘ ብኪ አኮኖ ህሊና ቀዳማይ አብ አምም ገነቱ ተሰደ በሐዘን ጽሑፍ በፍጹም ሐዘን በፍጹም ጭንቀት ከገነት በተባረረ ጊዜ የመጀመሪያው አባት የአዳም ሐሳቡ የአዳም ህሊናው በአንቺ ተረጋጋ። ዛሬ ድንግል ማርያም በምልጃዋ በቃል ኪዳኗ ደቂቃ አዳምን ሁሉ ደስ ታሰኛለች፣ ታረጋጋለች። ክብር ይግባት ንግሥታችን። በኋላ ሲያለቅስ ምን አለው? በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለት ወለትከ 5 ቀን ሲፈጸም ከልጅ ልጅ ይወለዳለሁ። ሴቲቱ ያላትን ወለት ብሎ አስቀመጠለት። በመስቀል ተሰቅዬ ስጋን ቆርሼ ደሜን አፍስሼ አድናለሁ ብሎ የመጀመሪያውን ቃል ኪዳን አዳም ሲነገረው ተጽናና፣ ደስ አለው። ከዚህ በኋላ ጌታዬ ከልጅ ልጅ ተወልዶ ስጋውን ቆርሶ ደሙን አፍሶ ወደ ገነት ርስቴ ይመልሰኛል ከዚህ በኋላ ብሎ አዳም ስለተረጋጋባት አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። ከገነት በተሰደደ ጊዜ የአዳም ምኑ ነሽ? የአዳም ምኑ ነሽ? ተስፋው አለኝታው ነሽ ብሎ አባ ሕርያቆስ ተናገረ። ዛሬ ለአዳም ብቻ ሳይሆን ድንግል ማርያም ለደቂቀ አዳም ሁሉ ምልጃዋ ቃል ኪዳኗ ምንድን ነው? ተስፋና ኃይል ነው። ደስ ይበላችሁ። የሕያዋን ሁሉ እናት ናት። ያን ጊዜ አዳም ተደሰተ። ሚስቱን ምን አላት? ሔዋን ብሎ አወጣላት። የሕያዋን ሁሉ ምን ማለት ነው? እናት። እስቲ በሉ የሕያዋን ሁሉ በሉ እናት። አሁን ሔዋን ምን እናት ናት? እንደው መጀመሪያ የወለደችው እንኳን ደም አፍሳሹን ቃየልን ነበረ። በሔዋን አብራክ የምትገኝ ለሕያዋን ቅዱሳን ሁሉ እናት ሆና በቀራንዮ በመስቀል የተሰጠችን ማናት? ማናት? ስለዚህ በሔዋን አብራክ ስለምትገኘው ስለ ሁለተኛዋ ሔዋን አዳም ተገልጦለት የሙታን እናት የሆነችውን ሔዋንን ሳትሆን የሕያዋን ሁሉ እናት የሆነችውን ድንግል ማርያምን ሲያይ
ሔዋንን ምን አላት? የሔዋን ሁሉ እናት አለቻችሁ፣ ደስ ይበላችሁ፣ የሙታን ልጆች አይደላችሁ። እና በዚህ አምሳል ነበረ ቃል ኪዳኗ ሲገለጥ የኖረው። 10ኛው ትውልድ ላይ እመቤታችን ሌላ ቃል ኪዳኗ ይገለጣል። ያው በኖህ መርከብ እስቲ በሉት። ዓለም ሁሉ በንፍር ውሃ ሊጠፋ ከእግዚአብሔር ተፈርዶበት በነበረ ሰዓት ኖህ ከልጆቹ ጋር የሚድንበትን መርከብ እንዲሰራ ማን አዘዘው? እግዚአብሔር አዘዘው። መርከቧን ግን ስትሰራት ስንት ክፍል አድርገህ ስራት አለው? 3 ክፍል አድርገህ ስራት አለው። ኖህ ያችን መርከብ 3 ክፍል አድርጎ ሰራ። ልጆቹን ከሚስቶቻቸው ጋር አጽመ አበውን ጨምሮ አስገባ። ከሚበሉትም ከማይበሉትም እንስሳት ወደ መርከቡ አስገባ። ወደ መርከቧ አንገባም ያሉ ሁሉ በንፍር ውሃ ተቃጥለው ተቀቅለው ጠፉ። መርከቡ ውስጥ የገቡት ግን ምን ሆኑ? ታረፉ። ያቺ የኖህ መርከብ ማን ነበረች? ድንግል ማርያም ነበረች። ያቺ የኖህ መርከብ 3 ክፍል እንዳላት ድንግል ማርያምም ማኅደረ ሥሉስ ቅዱስ የሥላሴ ማደሪያ ናት። በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ንጽሕት ናት። ትውልደ ሴም ትውልደ ካም ትውልደ ያፌት ያመሰግናታል። መርከቧ ቃል ኪዳኗ ነበረ። በመርከቧ ውስጥ ኖህ ከልጆቹ ጋር ተረፈ። ዛሬም በእመቤታችን በእውነተኛው ሐመረ ኖህ በድንግል ማርያም ጽላሎት የምልጃ መርከብ ውስጥ የተጠለሉት ሁሉ በእውነት ከሳተ ገሃነብ ይተርፋሉ፣ እንተርፋለን። ደስ ይበላችሁ። ቃል ኪዳኗ መርከባችን ነው። ታላቁ ሊቅ አባ ሕርያቆስ ምን አለ? ኖህ ከልጆቹ ጋር ከጥፋቱ የዳነባት ምኑ ነሽ አለ? አዳይ መርከቡ አንቺ ነሽ አለ። ከመርከቡ ውጭ ያሉት ሁሉ በንፍር ውሃ ተቃጥለው ተቀቅለው እንደጠፉ ከድንግል ማርያም ቃል ኪዳን የተለዩ ሁሉ ለዘላለም ስቃይ የተገቡ ናቸው። እኔና እናንተ ግን በኪዳነ ምሕረት በእመቤታችን የቃል ኪዳኗ መርከብ ውስጥ ገብተናል። ደስ ይበላችሁ። ቃል ኪዳኗ ነው። እንደገና የእመቤታችን ቃል ኪዳን በምን ይገለጣል? በራሱ በቀስተ ደመና ይገለጣል። በምን ይገለጣል? በቀስተ ደመና። ኖህ ከመርከብ ከወጣ በኋላ መስዋዕት ሰዋ። እግዚአብሔር እንደገና ብዙ ወተባዙ ወምልዋ ለምድር አለው። ብዙ ተባዙ ምድርንም ምሏት አለው። እኔ ለምን ጌታዬ ልጆች ኃጢአት ይሰራሉ አንተም ትፈርድባቸዋለህ ሲለው እንዳላጠፋ እሰይም ቀስቴ በውስተ ደመናት፣ ቀስቴን ወይም ቀስተ ደመናዬን በደመና ላይ አሳያለሁ፣ ሁለተኛ ምድርን በንፍር ውሃ አላጠፋትም ብሎ 7 ክብር ያላት ቀስተ ደመና በሰማይ ላይ አሳየው። ይህን ያደረገ ማን ነው? ቃል ኪዳኑ የተቀበለ ማን ነው? ኖህ። ምልክቷ ምንድን ናት? ቀስተ ደመና ናት። ያቺ ቀስተ ደመና እኮ የአማናዊት ኪዳን የተሰጣት የድንግል ማርያም ምሳሌ ነበረች። እሷ ስንት ነገር ናት? 7 ናት። ስንት ናት? ቀለሟ ስንት ነው? ደመናዋ ድንግል ማርያም ናት። 7 ህብር እሳት፣ ውሃ፣ ነፋስ፣ መሬት ምን ይባላሉ? 4 ባህርያተ ሥጋ ይባላሉ። 3 ደግሞ ልብ፣ ቃል፣ እስትንፋስ የክብር ባለቤት ጌታችን 4 ባህርያተ ሥጋ 3 ባህርያተ ነፍስ በጠቃላይ 7ቱን ነስቶ ከድንግል ማርያም ተወለደ። ደስ ይበላችሁ። ያ የቃል ኪዳን ምልክት በሰማይ ላይ ተገለጠ። ትዕምርተ ኪዳን አንቲ ዘተሰመኪ ቀስተ ደመናት ከመዳግም ለምር ይምጻ ዝናመ መዓት። ዳግመኛ የቁጣ ዝናብ እንዳይመጣ በሰማይ ላይ የተሾምሽ የኪዳን ምልክት አንቺ ነሽ እንዳለ ዛሬም በድንግል ማርያም ምልጃ በድንግል ማርያም ቃል ኪዳን ከንፍር ውሃ ሳይሆን ከዘላለማዊ ቅጣት እንጠበቃለንና ደስ ይበላችሁ። እግዚአብሔር የእናቱን ቃል ኪዳን እንደገና ለአባታችን ለያዕቆብ ይገልጽለታል። ዘፍጥረት 28 ላይ ሎዛ በምትባል ቦታ ላይ ተኝቶ ሳለ የወርቅ መሰላል ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት ወርቅ ዙፋን ተነጽፎባት ንጉሥ እዛ ላይ ተቀምጦባት ተመለከተ። ያዕቆብ ደነቀው። ዛቲ ሕይወት አለ ሰማይ፣ ይቺ የሰማይ ደጅ ናት አለ። የምን ደጅ ናት? የምን ደጅ ናት? የሰማይ ደጅ ናት አለ። ቃል ኪዳኗ ነው። ኦርቶዶክሳውያን መሰላሉ ድንግል ማርያም ናት።
ወርቁ ንጽሕናዋ ቅድስናዋ ነው። ዙፋን የማኅፀኗ ነው። ንጉሥ የወልደ እግዚአብሔር አምሳል ነው። መላእክት ይወጡባታል ይወርዱባታል። እውነተኛውን ንጉሥ በማኅፀኗ ተሸክማ ሳለ መላእክት በማኅፀኗ ቅዱስ 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 እያሉ አመስግነዋል። አላመሰገኑም? አመስግነዋል። ድንግል ማርያም የእግዚአብሔር ሀገር ናት። ድንግል ማርያም የእግዚአብሔር ከተማ ናት። ከርሰ ድንግል አብዮተ ለዓለም አየራት። የድንግል ማኅፀን ከአየራት በለጠ። ወተሰብሐ እምሱራፌል ወኪሩቤል በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማኅደረ ለእግዚአብሔር አዶናይ። የድንግል ማርያም ማኅፀን አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ። በእውነት ያቺ መሰላል ከምድር እስከ ሰማይ እንደተተከለች ጸሎታችንን ሁሉ ወደ ልዑል እግዚአብሔር ዙፋን የምታወጣልን ኪዳነ ምሕረት ድንግል ማርያም ናት። ኦርቶዶክሳውያን አማናዊት መሰላላችን ይህች አለ የሰማይ ደጅ ናት አለ። የምን ደጅ ናት? ታላቁ ሊቅ ምን ይላል? ንጉሱን ለማግኘት ከፈለግ በምን በኩል መግባት አለብህ? በበሩ በኩል ወደ እልፍኙ መግባት አለብህ። እውነተኛውን ንጉሥ ክርስቶስን ለማግኘት የምንገባባት ደጃፍ ማናት? ንገሩኝ፣ ማናት? ድንግል ማርያም ናት። ስለዚህ በያዕቆብ አባታችን በኩል የሰማይ ደጅ ተብላ ቃል ኪዳኗ ተመስክሯል። ዛሬም ደጃፋችን ሆና መሰላላችን ሆና ድንግል ማርያም ጸሎታችንን ወደ ጌታ ዙፋን የምታቀርብበት ዕለት ነው። ጸሎታችንም ተሰምቷል። ደስ ይበላችሁ። ታላቅ ነው። ጌታ የእናቱን ቃል ኪዳን በዚህ ብቻ አያበቃም። ለሙሴ የሚገልጽለታል። ለአባታችን ለሙሴ ጽላት ሰጠው። ያቺ ጽላት 4 ማዕዘን ናት። 10ቱ ቃላት ተጽፎባታል። በጣም ታምራለች። ላይዋ ላይ የተጻፈውን ቃል ኪዳን የሚጠብቅ ከአባር ከቸነፈር ከፄዋዌ ከምርኮ የተርፍ ነበረ። ያቺ ድንግል ነበረች አማናዊ የሕይወት ቃል ክርስቶስን ያገኘንባት። 4 ማዕዘን እንዳላት በ4ቱ አቅጣጫ ሰአሊ ለነ ቅድስት ትባላለች። ምን ትባላለች? ያቺ ያማረች እንደሆነች ድንግል ማርያም ሁለመናዋ ምንድን ነው? ሁለመናዋ ምንድን ነው? ያማረ ነው። ሁለመናዋ ወርቅ ነው። አመስግኗት። ይሰማል? እሺ፣ እስከዛ እንማር አይደል? ያቺ 10ሩ ቃላት እንደተጻፈባት ድንግል ማርያምም ማኅደረ ቃለ አብ ናት። እላይዋ ላይ የተጻፈውን ቃል የሚጠብቅ ሁሉ ከቸነፈር ከመቅሰፍት እንደሚጠበቅ ዛሬም በድንግል ማርያም ቃል ኪዳን የሚታመን ሁሉ ከዘላለም እውነተኛውን ፀሐይ በማኅፀኗ ተሸክማለች። አልተሸከመችም፣ ግን አልተቃጠለችም። ክብር ይግባት እናታችን። ስለዚህ በተሰጠኝ ተፈጥሯዊ ጉሮሮ ላስተምር 5 ደቂቃ አስተምራቸዋለሁ። እግዚአብሔር ከሁላችን ጋር ይሁን። በማን አርአያ ተፈጥረናል? በማን አምሳል ተፈጥረናል? በቃ አጠቃላይ። ስለዚህ ይሄ ትንፋስ እፍ ብለው ሥላሴ ስለሰጡን ነዳጅ ይፈልጋል። ምናልባት ነዳጅነቱ ምግብ ሊሆን ይችላል። እግዚአብሔር ከሁላችን ጋር ይሁን። እናታችን ወላዲተ አምላክ ድንግል ማርያምን እናት አድርጎ የሰጠን ማን ነው? ኢየሱስ ክርስቶስ ነው። በእግረ መስቀሉ ስር ምን አለ? እነኋት እናት ብሎ ለዮሐንስ ሰጠን። ስለዚህ ድንግል ማርያም እናት ሆና የተሰጠችው ሁሉ ሁልጊዜ እናት ስላለችው አማላጅ ስላለችው ደስተኛ ነውና ደስ ይበላቸው ኦርቶዶክሳውያን። ዛሬ የካቲት 16 ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ለድንግል ማርያም ተገልጦ ስምሽን የጠራ መታሰቢያሽን ያደረገ ዝክርሽን የዘከረውን ሁሉ እምርልሻለሁ ብሎ በራሱ ብሎ ቃል ኪዳን ሲሰጣት ምን አለ? ተካሄድኩ ምስሌኪ ኪዳነ ምሕረት፣ ከአንቺ ጋራ የምህረት ቃል ኪዳንን አደረጉ ብሎ ስሟን የሚጠራ ዝክሯን የሚዘክር እንደናንተ ተሰብስቦ በዓሏን የሚያከብረውን ሁሉ እንደሚምረው ቃል ገባላት። ደስ ይበላቸው ኦርቶዶክሳውያን። ስለዚህ ቃል ኪዳኗ ከሌሎቹ ሁሉ ቅዱሳን ይለያል። ለምሳሌ ስለ ተክለ ሃይማኖት ብለን ማረን፣ ስለ ጴጥሮስ ስለ ጳውሎስ ብለን ማረን እንለዋለን።
እሷን አማላይ ስናደርግ ግን ምን እንለዋለን? ንገሩኝ፣ ምን እንለዋለን? ይሄ ብቻ ነው እንዴ? ጨምሩበት። ምን እንለዋለን? እንደዚህ ብላችሁ ነው የምትጸልዩት? እሺ፣ ወደ እሷ ስትጸልዩ ወደ ማን አማልጅ ትሏታላችሁ? ወደ ማን? ጳውሎስ ወደ ፈጣሪ፣ ጴጥሮስ ወደ ፈጣሪ እንላለንና ድንግል ማርያም ግን ወደ ማን? ወደ ልጅሽ። እሱን ስለምነው ስለማ ብለን ማረን። አሁን ጨመር ታረጉታላችሁ። ምን ብላችሁ መሰላችሁ? በእንተ ማኅፀነ ዘጾረከ 9 ወር ከ5 ቀን ስለተሸከመ ስለምኗ? ስለማኅፀኗ። ነበልባሉ ስለተሸከመው ስለማኅፀኗ ብለን ምን በለን? ማረን። በእንተ አብራኪ ያለ አቀፋተ ስለታቀፈ ስለ ጉልበቷ፣ ስላዘለ ስለ ጀርባዋ፣ ስለምኗ? ስለምኗ? ስለታቀፈ ስለምኗ? ይሄ ነገር እንቀጥል ነው። በጣም ነው። በቃ በ5 ደቂቃ ፈጽማለሁ። ከሌሎቹ የተለየ የምልጃ ሀብት ያላት ናትና ስለምነው ምን ብለን እንማጸነዋለን? በእንተ ማኅፀነ ዘጾረከ 9 ወር በሉ እስኪ፣ 5 ቀን ስለተሸከመ ማኅፀኗ ምትለመን እሷ ብቻ 9 ወር ከ5 ቀን ስለተሸከመ ስለምነው ስለማኅፀኗ ሀገረ እግዚአብሔር እኮ ናት። ቅዱስ 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 እያሉ ሲያመሰግኑ አንገቷን ዝቅ አድርጋ ከማኅፀኗ የሚሰማውን የእግዚአብሔር መላእክት ቅዳሴ ትሰማ የነበረች ናትና 9 ወር ከ5 ቀን ስለተሸከመ ስለማኅፀኗ፣ ስላዘለ ስለ ጀርባዋ፣ ስለታቀፉ ስለ ክንዶቿ ብለው እንማጸናለን። ስላዘለ በምስሉ ስለ ጀርባዋ፣ ስለታቀፉ ስለ ክንዶቿ፣ ስለ ጉልበቶቿ ሙሉ ቃል ኪዳኗ። በዚህ ከኪሩቤል በልጣለች። በማን በልጣለች? ኪሩቤልና ሱራፌል ስንት መላእክት ናቸው? አርባዕቱ እንስሳ ይባላሉ አይደለ? 16 መላእክት ናቸው። 12 ከውስጥ ናቸው፣ 4ቱ ከውጭ ናቸው። የጌታ ዙፋን ይሸከማሉ። ሲሸከሙ ግን ሕዝቅኤል ኮቦር በምትባል ወንዝ ጋር ተቀምጦ ተመስጦ መጥቶበት ሲያቸው በመንኮራኩር የጌታን ዙፋን ይዘዋል። ወይም ዙፋኑን መንካት አቅቷቸው በእሳት ምሰሶ ደግፈውታል። ድንግል ማርያም ግን በኪሩቤል ሰረገላ ላይ የሚቀመጠውን ጌታ በጀርባዋ ያዘለች በክንዷ የታቀፈች ናትና ስላዘለ ስለ ጀርባዋ፣ ስለታቀፈ ስለ ክንዷ ብለን እንበልን። ማርያም ራራን ይቅር በለን ስንለው ጌታ ራንቶ ይቅርታውን ያበዛልናል። ደስ ይበላችሁ። ትልቅ ነው። ስለዚህ ቢቅር አለ አንቲ ተአብሪን ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ከማን? ወትፈደፍዲን ሱራፌል፣ ከሱራፌል ትልጫለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ። ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል። በምን? በእሳት ሰረገላ። ወለምጽናቱ ዘእሳት ይጼኑ መንበሮ፣ ዙፋኑን በእሳት ምሰሶ ይደግፋሉና። አንቺ ሰጾርኪኮ በከብስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪኮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወአዘልኪኮ በዘባንኪ፣ በጀርባሽ ምን አልሽው? ምን አልሽው? አዘልሽው ካለ በኋላ እየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ ሆኑ? እነዛ በሰረገላቸው ተሸከሙት። እሷ ደግሞ በጉልበቶቿ ምን አለችው? ታቀፈችው። እየንተ ምጽናቱ ዘእሳት አየዳዊኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ተተኩ። ምኖችሽ ተተኩ? ምኖችሽ ተተኩ? እጆችሽ ተተኩ። እነዚያ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናት ማን ያወርዳቸዋል ብለው በመሃል እጃቸው ወላጆች እንዲደግፏቸው በክንዶቿ የዓለማት ፈጣሪ ያዘችው። ክብር ለክንዷ፣ ክብር ለማኅፀኗ፣ ክብር ለጀርባዋ። ስለዚህ ቃል ኪዳኗን አምነን ስንጸልይ ስላዘለ ስለምኗ፣ ስለ ጀርባዋ፣ ስለታቀፈ ስለምኗ፣ ስለ ክንዷ፣ ስላጠባ ስለምኗ፣ ስለ ጡቷ በጣም ይደንቃል እኮ። ፈጣሪ ዓለማት መጋቢ ዓለማት የጠባው ጡት እጅግ ይደንቃል። ብዙ ሴቶች አሉ የወለዱ እናቶች ወተት አላቸው፣ ደናግል ግን የላቸው። ድንግል ግን በድንግልና ሆና ምን ተሰጣት? ወተት ተሰጣት። ማንን አጠባች? ንገሩኝ፣ ማንን አጠባች?
ፍጥረታትን ሁሉ በዝናብ አጥሮ በፀሐይ አብስሎ የሚመግበውን አምላክ ስላጠባች ቃል ኪዳኗን አማላጅ ስታደርጉ ስላጠባ ስለ ጡቷ ብላችሁ ትማጸናላችሁ። ደስ ይበላችሁ። በእውነት ይህን ሳስብ አንድ ነገር ትዝ አለኝ። አንድ ምን ይላል? ኤፍሬም ሶርያዊ ነው። እስቲ አብረን እንበለው። ፈጣሪዋንና በስ አይሰማም ለድንግል እናት በጡቶቿ ወተት ሰጠ። ልጇንና ከሰጣት ወተት መልሰ ጠባ። እሰይ ፈጣሪዋ ስለሆንክ ለደናግል አይሰጥም ወይ ሰጥተሃታል። ግን አለ ልጇ ስለሆን ከሰጣት ወተት መልሰ ጠባ። ድንግል ለአንተ ለሁሉ መጋቢ የተውሶ ወተት ሰጠች። የምን ወተት? የምን ወተት? ማነው የዋሳት? ራሱ ልጇ እኮ የተውሶ ወተት ሰጠች እና ሰማያትን በዘረጋው ቀኝ እጁ ጡቶቿን ጨበጥ ይላል። ክብር ይግባት እናታችን ስላጠፋ ስለጥቶ ስለሳመ ስለከናፍሯ በእንተ ከናፍር ያለ ሳማከ ስለሳመ ስለምኗ ስለከንፈሯ ለመጀመሪያ ጊዜ እግዚአብሔር በስጋ ሲገለጥ ያዩት ማን ናቸው? የድንግል ማርያም አይኖች ናቸው። የሳሙት የማን ከናፍር ናቸው? የድንግል ማርያም ከናፍር ናቸው። አካላዊ ቃልን በስጋ ለመጀመሪያ ጊዜ የዳሰሱት የማን ጣቶች ናቸው? የድንግል ማርያም ጣቶች ናቸው። ክብር ይግባቸው። ወርቂ ይኖርሉ ስንትየ ቅዱሳን ትስአሊ ለነ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ድንግል ማርያም ከቅዱሳን ሁሉ ይልቃል ኤፍሬም ትለምኝልን ዘንድ አንቺ ይገባል። አንቲ ታቢ ሊቃነ ጳጳሳት ከሊቃነ ጳጳሳት አንቺ ትበልጫለሽ። ወፈድፋዴት ከብር ነቢያት ከነቢያትም አንቺንም ትያለሽ ትልቂያለሽ። እመቤታችን አማላጃችን ደጓ እናታችን አንድ ታሪክ ከተአምሯ ነገራችሁ ልቀመጥ። እጅግ የሚገርም ነው። በትርጓሜ ቤት ወትቀውም ንግሥት በየማንከ ንግሥቲቱ በቀኝ ትቆማለች። ፍጥነቷን ነው። ሁለት ባልና ሚስቶች ነበሩ። ሰማችሁ ነው? ስለ በላይ ሰብ ይተረካል አልተረከው በጣም ስለምትሰሙት ነው። እነዛ ባልና ሚስቶች ከዕለታት ባንዳቸው ብፅዓት ገቡ። ምንድነው ብፅዓታቸው? ከዚህ በኋላ በአልጋ ላይ በኝታ አንገናኝም፣ አልጋ ለይተን እንኖራለን፣ ስጋችንን ለእግዚአብሔር ብቻ እንሰጣለን የሚል ብፅዓት ይገባሉ። መቼም ቸኩሎ መናገር ጥሩ አይደለም። ቃል ኪዳንም ከገቡ መፈጸም ተገቢ ነው። እነሱ ለይተው ሲኖሩ ከዕለታት ባንዳቸው በልተው ጠጥተው መቼም ሰው ስጋዊ ነገር ይከሰታልና ባልየው ሚስቱ ጋር ይሄዳል። እሷ ደግሞ ለእግዚአብሔር ተስለን አይደለም ለምን እንዲህ አይነት ነገር ታደርጋለህ አለችው። አይሆንም አላት። እሷም ደግሞ በብስጭት ቸኩላ ምን አለች? በእውነት ዛሬ ጽንስ ከተፈጠረ ጽንሱ የሰይጣን ይሆናል። ቸኩሎ መናገር መጥፎ ነው። በኋላ ጾታዊ ግንኙነት ተፈጽሞ ጽንስ ይቋጠራል በማህፀኗ። በኋላ የ9 ወር ከ5 ቀን ሲፈጸም የህፃን ተወለደ። ልክ በተወለደ ቀን ክፉ መንፈስ ተገልጦ ልጄ የኔ ነው፣ ልጄ ማነው? የኔ ነው፣ አያተሽልኛል ብሎ ተሰውሯት ሄደ። እናት ናት፣ ወልዳለች። ጭንቁን አስቡት። ማልቀስ ጀመረች። በኋላ ህፃኑ ማደግ ሲጀምር አንዳንዴ እየተገለጸ ያስደነግጣት ጀመረ። ታለቅሳለች፣ ታለቅሳለች፣ ታለቅሳለች። ልጇ አደገ። ትንሽ ከፍ እንዳለ የቤተ ክርስቲያን ትምህርት ተምሮ በዲቁና ስርዓት ማገልገል ጀመረ። አንድ ቀን እናቱ ጥያቄ ጠይቃታል። እማዬ ሁሌ ሳይሽ ታለቅሻለሽ፣ እኔ ስመጣ ለማቆም ትሞክሪያለሽ፣ ግን እንባሽን አየዋለሁ፣ ምንድን ነው ብሎ አምርሮ ሲጠይቃት ነገረችው። እኔና አባትም ቃል ኪዳን አፍርሰን ጾታዊ ግንኙነት ሲደረግ ልጁ ለሰይጣን ይሁን ብዬ ቸኩዬ ተናግሬ አንተ ከተወለድክ በኋላ ክፉ መንፈስ እያስፈራራኝ ልጅሽን ወስድብሻለሁ እያለኝ ነው አለችው። ደነገጠ። ያዲያቆ ነፍሱን ስጋውን ለድንግል ማርያም አደራ ሰጠ። በረከቷ ይደረብን። እመቤቴ ጠብቂኝ ብሎ ማጸናት ጀመረ። አንድ ቀን ያቺ ክፉ ቀን ደረሰች። ልብሰ ተክህኖውን ለብሶ ስርዓተ ቅዳሴ ሊፈጽም ተሰይሞ ወደ ቤተክርስቲያን ቆመ። ደመራው ጠርጎ ማለት ነው። በኋላ ተንሱ ለጸሎት በሉ ተነሱ ይላል ዲያቆኑ። ተንሱ ለጸሎት ሲል ያቺ ክፉ ቀን ደርሳለችና ያ ክፉ መንፈስ መጥቶ ነፍሱን ከስጋው ሲለየው በዛሽ ሞመንት በዛሽ ቅጽበት ፈጥና የምትራዳው አፍጣኒ ተረድኤት ድንግል ማርያም እንድትጠብቀው መማፀንና
መጮህ ጀመረ። በዛው ቅጽበት ፈጣኗ ድንግል ማርያም ከልጇ አማልዳው ነፍሱ ከስጋው ተዋህዶ ካህኑ ሰላም ለኩልክሙ ሲል እንደገና ምስለ መንፈስከ ብሎ ተሰጥቶ መለሰ ይላል። በጊዜ ምንዳቤ ወአጸባ ሰው በቸገረው ሰዓት ፈጥና የምትደርስ ቃል ኪዳኗ በእውነት ግዳጁን የሚፈጽም ንግሥተ ሰማያት ወምድር እሷ ማን ናት? ድንግል ማርያም ናት። አሁን የት ነው ያለችው? በልጇ ዙፋን ፊት ፀሐይን ለብሳ ጨረቃን ተጎናጽፋ ከዋክብትን ገፍታ መሐር ወልዴ ወተዘከር ኪዳኔ ልጄ ማራቸው ቃል ኪዳኔንም አስብ ብላ የምትማጸንበት ዕለት ነው። ደስ ይላችሁ ተነሳለ። በመጨረሻ እችን አብረን ብለን እቀመጣለሁ። እግዚአብሔር በውስጥ ከሌላው አይኑን ሲገልጥ የተመለከታት አይኑን ሲጨፍር ያያት ድንግል ማርያምን ብቻ ነው። ይህን ያሉት አንድ ታላቅ ሊቅ ናቸው። አንድ ደቂቃ አስተምረው ተቀመጡ፣ ግን ትምህርታቸው የነበር ይባላል። እግዚአብሔር አይኑን ሲገልጥ የተመለከታት አይኑን ሲገልጥ የተመለከታት እውነት ነው። አካላዊ ቃል ኢየሱስ ክርስቶስ 9 ወር ከ5 ቀን በማኅፀኗ አድሮ በቤተልሔም ግርግም ስትወልደው ፍጹም ሰው ነው። አይኑን ሲገልጥ መጀመሪያ ያየው ማንን ነው? ንገሩኝ፣ ማንን ነው? እናቱ ድንግል ማርያምን ነው። አይኑን ሲገልጥ የተመለከታት 33 ዓመት ከ3 ወር በምድር ላይ ተመላልሶ ለድህነት ዓለም በቀራንዮ ሲሰቀል አሁንም አልነበረች። እናቱ በመስቀሉ እግር ስር ነበረች። ለሚወደው ደቀ መዝሙር የሚወዳት እናቱን እናት እናቴን አደራ ካለ በኋላ ተፈጸመ አለ። እናቱን እናት አድርጎ ሰጠን። ደስ ይበላችሁ። ዮሐንስን ሲጨፍን አይቶታል፣ ሲገልጥ አላየውም። ዮሴፍና ሰሎሜን ሲገልጥ አይቷቸዋል፣ ሲጨፍን አላያቸው። ድንግል ማርያም ብቻ በብቸኝነት የተመረጠች ንግሥት ናት፣ እናት ናት። እናት ስላላችሁ ደስ ይበላችሁ። እናት የሌለው ያልቅስ። እምነ ጽዮን ይብልሰብ ሰው በምስቲ ለመጨረሻ ሰው እናታችን ጽዮን ይላል። አሁን ይጠይቃችሁ፣ ሰው ምን ይላል? እናታችን ጽዮን የሚለው ማን ነው? ዳዊት ነው ያለው። ብልሲ ተወለደ በውስጤታ ስዱቃን ክርስቶስ ከሷ ተወለደ። ሰው ሁሉ ድንግል ማርያምን ምን ይላል? ጽዮን 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 መጠገ ይላል። ሰው ቀበሮች አይሏትም፣ ተኩላዎች አይሏትም፣ ጅቦች አይሏትም፣ አሳማዎች አይሏትም። ድንግል ማርያምን ጽዮን ብሎ በቃል ኪዳኗ ለመታመን ሰው መሆን ያስፈልጋል። ሰው ናችሁ፣ ሰው ነን። ደስ ይበላችሁ። ወስብሐት ለእግዚአብሔር።